አዎ እባክሽ ትንሽ ጊዜ ነው የቀረኝ። የምፈልገውን እስከማገኝ ብቻ ነው። ይሄኛው በጣም ነው ያለፋሽ። ደህና ነገር ሳታገኝ እንዳትፋጭ። አረ እኔ እኮ ነኝ በቀላሉ የሆነ ቡቲክ ካላስከፈትኩት አልፋታውም። አዎ አይ ዛሬ አስገባልኝ በቃ ብሩን ስለፈለኩት ነው። አረ በቀላሉ አልፋታውም። አያቅትሽም። ሄሎ ደውልሻለሁ በኋላ። እንዴት መጣሽ? ወንድሜ የመጣው ነው ፍቅረኛዬ ጋር ጠብቂኝ ብሎኝ። ትሰሚያለሽ? ያወራሁትን ሰምተሻል አይደል? ለወንድምሽ ትነግሪና ወንድምሽን ነው ማስገድለው። ያለችሽን ሰምተሻል አይደል? አንድ ቃል ትንፍሽ ብትይ ወንድምሽን እገለዋለሁ። ሰማሽ? አዎ ሰምቻለሁ። ወንድሜ ምንም እንዳታረጉብኝ አልናገርም። አንቺ ደግሞ አፍጥኝ። ነይ አሁን እንሂድ፣ እየጠበቀን ነው። ስስቱን በፍቅር በኑር ለፍቅር ነፍስ ከመስጠት በላይ ወንድሜ ምን ነው? አይ ምንም ወንድሜ ናፍቀኸኝ ነው። ኡፍ አስጠበቀን እኮ የኔ ፍቅር። አይ የሥራ ጉዳይ ሆነብኝ ነው። ይቅርታ እሺ። እስቲ የተስፋ መገነት እናት ዓለም ደጓ ከቁም የከበረ ፍቅሮ ነው ማረጓ። በቃ ጽፌያለሁ፣ አስገብቷል። ጫኑለት። ወይ የኔ ፍቅር ብሩን ላክልኝ፣ አስቸኳይ ነገር ሆኖብኝ ነው። አይ ልኬልሻለሁ። በቃ 10 ሺህ ብር ልኬልሻለሁ። አዎ ቼክ አድርጊ። እሺ በቃ እሺ። ወንድሜ እንዴ ናኒ እንዴት ነሽ? ደህና ነኝ ወንድሜ፣ አንተ እንዴት ነህ? አለሁልሽ። ሰዓት ደርሶ ነው? አዎ ሰዓት ደርሷል፣ ግን 2 ፕሬድ ብቻ ነው የምንማረው፣ አንቆይም። አሪፍ ነው። በቃ እዚህ ትመጫለሽ፣ እጠብቅሻለሁ። እሺ ወንድሜ፣ ባለፈው እኮ እነግርሃለሁ ብዬ ምን ወንድምሽን እገለዋለሁ። አይ ምንም ሰዓት ደርሶብኛል፣ በቃ ልሂድ። ያቺ እኮ ልትናገር ነበር። አሁን ከክላስ ትወጣለች፣ በደንብ ማስደንገጥ አለብን። አዎ ልክ ነሽ፣ ካልሆነ መናገሩ አይቀርም። ያችሁትና እየመጣች ነው። ባለፈው ያልኩሽን ረስተሽ ትናገሪ ነበር አይደል? ተጠንቀቂ። ምንድን ነው? ናቲ ነውና እቃዎቹ ምናምን አስገባቡ። ጌታዬ ሆይ እንዴት አድርጌ ነው ለወንድሜ የምነግረው? ወንድሜን ቢገሉብኝስ? ምን ያህል ጊዜ ይወስድብናል ከዚህ በኋላ? በቃ አሁን ጨርሰናል። ቢበዛ 2 ቀን የቀረን። ነይ ወደዚህ። ከወንድምሽ ጉዳያችንን እንጨርስ ነው። ምን ያህል ገንዘብ አግኝተናል ከሱ? እስካሁን ቆንጆ ገንዘብ አግኝተናል። አይ ባልነግርህ ይሻላል። ናኒ
ወንድሜ እንዴት መጣክ? አትደንግጪ። እማዬ ባለፈው የተፈጠረው ነገር በሙሉ ነገረኛለች። አሁን ምንም ሳትፈሪኝ የምልሽን ነገር ነው የምታደርጊው። እሺ ረዱ ገንዘብ ትጠይቀኝ ስለነበር ዛሬም አንቺን ማግኘታቸው አይቀርም። ቦርሳሽን ትጭኛ እንዴ? ጎዳና ይህንን ስልክ በምንም ተአምር እንዳታወጪው። እሺ እሺ። ጎዳና ምንም ነገር ቢሉሽ ሳትፈሪ የሚሉሽን ነገር አድርጊ። ከዛ በኋላ እኔ ማድረገውን አደርጋለሁ። እሺ ወንድሜ። ሂጂ በቃ። ትናንትና ማታ እናቴን አሟታል ብዬ 72,000 ብር ጠይቄዋለሁ። እሱን ደግሞ ዛሬ ያስገባልኛል። ምን አይነቱን ሞኝ ነው ያገኘነው? በዚህ አይነትማ እንዲሁ እያሳሳቅን ያለውን ሀብት በሙሉ አንድ ባንድ ቆጥረን እንወስድበታል። ምን ጥያቄ ያለው ቦስ? በሚገባ ሁሉም ነገር እንደምናስበው እየሄደልን ነው ወንድሜ። ጌሙ ተቀይሯል። እኔ አጥቂ፣ እናንተ ተጠቂው ናችኋል። የሰራችሁትም ያወራችሁትም መረጃ እጄ ላይ አለ። ዳግመኛ እንደዚህ አይነት ሐሳብ እንዳታስቡ አድርጌ ከዚህ ያጠፋችኋለሁ። መረጃውን ለፖሊስ ሳይሰጥ ከዚህ ሀገር መጥፋት አለብን። አብቅቷል። እሺ እሺ ወንድሜ። ፍቅራችንን አቀማሽ ሲያገናኘን እኔን ካንቺ ጣዕም ኖረው